ስለተነካው ነው እና እኔ ሞልቶኝ አይደለም ወይስ ተመችቶኝ አይደለም የአረብ ሀገር ስራ እያማረኝ አይደለም የተቀመጥኩት እና ይሄ ቪዲዮ ይጠቅማችኋል ብዬ ነው ዛሬ የሰው ግቢም የሰው ቤትም የምሰራውን ስራዬን የምቀርጸው። እኔ የሰው ቤት መቅረጽ አልወድም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ውላችኋል? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ውሎዬን ከኔ ጋር እንድትሆኑ አሳስባለሁ። እንደምን ቆያችሁ? እንዴት ነው ስራ ሁሉ ሰላም ነው? እና እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ግቢ ላጥብ ነው፣ ቦታውን ላጥብ ነው። የተለቀው እዚህ ስር ነው ያለው። ውሃ የለም፣ ላጥብ ነው። የአረብ ሀገር ስራ እንዲህ ነው ሰርተን ብር የምናገኘው አይደል እንዴ? ወይኔ እንትን አላመጣሁም። ካሜራ አማን ስለሌለኝ ለመቅረጽ አይመችም። ግቢ እንዴት ነው የምታጥቡት? መኪና እንዴት ነው አረብ ሀገር የምታጥቡት ለምትሉ ማለት ነው። እንዲህ አድርገን ነው የምናጥበው። መኪናም ማጠብ ከተፈለገ በቃ ሳሙና እየመታን እንዲህ መርጨት ነው። ከዛ ማድረቅ መወልወል ነው። እንግዲህ ስራችን ክብራችን። እንዲህ ነን እንዲህ አድረን ዛሬ ውሏችሁ ከኔ ጋር ይሁን እላለሁ። እዚህ ማስቀመጥበት አልተመቸም። ዶሮ አለ፣ ወፍ አለ። እዛ የወፍ ቤት ነው፣ የርግብ ቤት ነው። ይመስላል ቶሎ እንዲሰርቼ ብር እንደማገኝ አታውቅም። ዱባይ ናት ይላል። ዱባይ ይጣፍጣል፣ ቶሎ አያወጣም ከአገር። እየጣፈጠ እዚህ ያስቀራል። አዳሜ ይህንን የማያውቅ ዱባይ ደልቷት ናት ያለችው ይላል። እኔ እዚህ እንደዚህ ያለ ቦታ እየሰራው ዱባይ ነኝ ያለሁት እላለሁ። እና እስኪ አልፍ ያለፋል አይደል? እና እዩ እንዲህ ነው ልንሰራው። ተደብቆ የሚቀር የለም። ጨርቅ እያለሁኝ እና እኔ ስለተነካው ነው እና እኔ ሞልቶኝ አይደለም ወይስ ተመችቶኝ አይደለም የአረብ ሀገር ስራ እያማረኝ አይደለም የተቀመጥኩት እና ይሄ ቪዲዮ ይጠቅማችኋል ብዬ ነው ዛሬ የሰው ግቢም የሰው ቤትም የምሰራውን ስራዬን የምቀርጸው። እኔ የሰው ቤት መቅረጽ አልወድም። ካታየ እንኳን ጥሩ አይመጣም ብዬ እና ግን ዛሬ ውሎዬን ስራዬን እኔን እንድታዩ ፈልጌ ነው እና በስራ ልብስም የመጣሁት እና ስራችን ክብራችን ነው። ስራ እንዲህ ሰርተን ነው ብር ዱባይ የምናገኘው። ሁሉም ቦታ ነው ሰው ለፍቶ ነው የሚያገኘው እና ኢትዮጵያ ብዙ ብር ሲሄድ የሆነ እንደዚህ ሰርተን የምናገኝ ስለማይመስላቸው ነው። ደግሞ ብዙ ብር በወር ስናገኝ የሆነ ዳልቶን ቁጭ ያልን ይመስላችኋል እና ብዙ ስራ ሰርተን ነው፣ እረፍት ሳናገኝ ነው። ተመችቶን አይደለም። ህፃኑ ትልቁ እያማረረን ነው የምንሰራው እና አሁን ጽዳት ጨርሻለሁ። ቤት ውስጥ መቅረጽ ስላልፈለኩ አልቀረጽኩም። ቤት ውስጥ ጽዳት ጨርሻለሁ። ውጪውን አጥቤያለሁ። አሁን ደግሞ ልብስ መተኮስ ይቀረኛል። ልብስም ልተኩስ እየተኮስኩኝ ላወራችሁ ፈልጌ ነው አሁን የመጣሁትና ይህ ቪዲዮ በተለይ አዲስ ለምትመጡት እህቶቼ ይጠቅማችኋል። ሼር አድርጉ፣ አሳድጉን። ብዙ ነገር ከኛ ትማራላችሁ። ስራችሁን አሳዩን። እንዲህ የምታረጉትን አሳዩ ካላችሁ እናሳያለን። እያንዳንዱ ውሎዬን እኔ አቅበታለሁ። እንዴት ለፍተን እንደምናገኝ ብሩን እና ተመችቷት ደልቷት ዱባይ የትም ቦታ ቢሆን አረብ ሀገር ስትቆይ ተመቸሽ ደለሽ በቃ አትመጭም ረሳሽን ይላሉ። ረስተን ቀርቶ ለሰከንድኛ ደልቶን ሳይሆን ቤተሰብ እየናፈቀን፣ ጓደኛ እየናፈቀን፣ በዓል ሲመጣ በዓላቱ እየናፈቀን፣ ከሰው ጋር ማውጣቱ መግባቱ እየናፈቀን
ችለን ነው የምንሰራው። አንዴ ሞተናል፣ ተለውጠን እንሂድ፣ ተቀይረን እንግባ በማለት ነው። እና ብር ደግሞ ሲሄድ አታባክኑ። በተለይ እህቶችን ቤተሰብ ያላችሁ ቤተሰቦቻችሁ እዩ የኛን ስራ ብዬ ነው እኔ እዚህ ጋር አሁን የምቀርጸው ማለት ነው። እና ደልቶን አይደለም ተመችቶን አይደለም። ሁሌ ደግሞ አምሮብን የምንወጣው እንደዛ ሆነን ካወጣን ይሰማል ብለን እንጂ በፎቶ ቆንጆ ለብሰን ቆንጆ ሆነን ተውበን አንዳንዴ ለቤተሰብ ፎቶ ሲላክ አምሮባታል ቆንጆ ሆና ነው ያለችው ይላሉ። እና አዎ እግዚአብሔር ይመስገን ሰው ሀገር ላይ እግዚአብሔር ምንም አያደርገንም። ቆንጆ አድርጎ ከነሱ አብልጦ ነው የሚያኖረን። ግን ውስጣችን ስንት ሀሳብ ስንት ጭንቀት እያለበት ነው እንደዛ ለፈጣሪ ነግረን እኛ ያለ ነው። እና እንደዚህ የምታዩ ነው። እኔ አሁን ልብስ እየተኮስኩ ልቀርጽ አይመቸኝም። ሌላ ጊዜም እንደዚህ አበረታቱኝ። እንደዚህ ስራሽን ውሎሽን አሳይን፣ ችግር የለም ካላችሁ እንዲህ እየቀረጽኩኝ አቀርባለሁ ሀሳቤ። እንደኔ ደግሞ ብዙ አመት የተቀመጣችሁትን የተሰማችሁትን ሁሉ ገለጹልኝ በኮሜንታችሁ፣ አበረታቱኝ እላለሁ። ብሎዬን ይመስላል። አመሰግናለሁ። መልካም ቆይታ ይሁንላችሁ።